አይፎን 12 ብትገዙ ይሻላል ወይስ አይፎን 11 የሚለውን ቪዲዮውን እስከ መጨረሻው ድረስ ተከታተሉትና ውሳኔያችሁን መወሰን ትችላላችሁ ማለት ነው። ስለዚህ ሁለቱም ብዙ ቲክታከሮች የሚጠቀሙ ስልክ ቢሆንም ነገር ግን እስኪ እናወዳደራቸው። በባትሪ አይፎን 11 ይበልጣል ብላችሁ አይገርማችሁም? አይፎን 11 3110 ሚሊ አምፐር ፐር ሃወር ሲኖረው አይፎን 12 ደግሞ 2815 ሚሊ አምፐር ፐር ሃወር ያለው ሲሆን አይፎን 12 ላይ የተገጠመው ባትሪ ሞር ይቆያል ማለት ነው ከአይፎን 12። የካሜራ ኳሊቲ ሊያሳስባችሁ የሚገባ ትልቁ የሆነ ኢሹ ነው ማለት ነው። አይፎን 12 ሞር ተመራጭ ነው። ኤችዲአር ቪዲዮ ሪኮርዲንግ አለው። ኤችዲአር ቪዲዮ ሪኮርዲንግ አለው ማለት ምንድነው? ለምሳሌ ሰማዩን በምንቀርጽበት ሰዓት አይፎን 12 ኤችዲአር ቪዲዮ ሪኮርዲንግ ፊውቸሩን ሰፖርት ስለሚያደርግ ስካይ ብሉ ሆኖ ይታያል ማለት ነው። በዚህኛው ግን ስካይ ኢዝ ዋይት ሆኖ እንዲታያችሁ ይችላል፣ ነጭ ሊሆንባችሁ ይችላል። ሞር ሪያሊስቲክ የሆነ ቪዲዮ ሪኮርዲንግ ሲስተም ያለው ፊውቸር ያለው እዚህኛው አይፎን 12 ላይ ነው ማለት ነው። አይፎን 11 ከሆነ ለምሳሌ ዘሴም ነው። ማታ ከሆነ ማታ ነው፣ ጨለማ ከሆነ ጨለማ፣ ቀን ከሆነ ቀን። አይፎን 12 ላይ ግን ሞር ዲም የሆነ ላይት ላይም ቢኖር ክሊር አድርጎ የመቅረጽ ኳሊቲ ፊውቸር አለው ማለት ነው ካሜራ ላይ። ሰው በካሜራ ደግሞ አይፎን 12 ተመራጭ ነው። ኔትወርካቸው አይፎን 12 5G ኔትወርክ ሲጠቀም አይፎን 11 ደግሞ 4G ኔትወርክ ብቻ ይጠቀማል። ያ ማለት ሞር በጣም ፋስት እና ለአፕሎድ እና እንዲሁም ደግሞ ለዳውንሎድ ሊመከር የሚችል ስልክ ማንኛው ነው ማለት ነው? አይፎን 12 ነው። ሶ እዚህ ጋር ዲስአድቫንቴጁ ምንድነው? አይፎን 12 ላይ 5G ኔትወርክ ሰፖርት ስለሚያደርግ ስትጠቀሙ ሞር ባትሪ የመብላት ኃይሉም ከፍተኛ ሊሆን ስለሚችል ዲስአድቫንቴጅ አለው ብዬ አስባለሁ። ከአይፎን 11 በባትሪ ሚሊአምፐር ፐር ሃወሩ ስለሚያንስ እዚህ ጋር ዲስአድቫንቴጅ አለ። እዚህ ጋር ሎንግ ላስቲንግ ባትሪ የተገጠመለት አይፎን 11 ላይ ነው ማለት ነው። ሌላው ደግሞ በስክሪን ኳሊቲያቸው አይፎን 11 ኤልሲዲ ስክሪን ኳሊቲ ወይም ደግሞ ዲስፕሌይ ሲጠቀም አይፎን 12 ደግሞ ኦኤልኢዲ የሆነና ለጌሚንግ ለቪዲዮ ኤዲቲንግ እንዲሁም ደግሞ ሪኮርድ ስታደርጉ ሞር አሪፍ የሆነ ቆንጆ የሆነ የግራፊክስ ልዩነት አለው ማለት ነው አይፎን 12 ላይ። ሌላው በክብደታቸው ከአይፎን 11 ይልቅ አይፎን 12 ተመራጭ ነው። ላይት ኤንድ ቲን ነው። ቀላል እና ዲዛይኑም ትንሽ ቀጠን ብሎ የተሰራ ስልክ ስለሆነ ለአጠቃቀም ምቹና ሲታይም ማራኪ የሆነ እይታ ይሰጠዋል ማለት ነው። ሌላው ደግሞ ፕሮሰሰራቸው አይፎን 11 ላይ A13 የተባለ ባዮኒክ ፕሮሰሰር የተገጠመለት ሲሆን አይፎን 12 ደግሞ A14 ባዮኒክ ፕሮሰሰር ተገጥሞለታል። A14 የተባለው ባዮኒክ ፕሮሰሰር ደግሞ ለቪዲዮ ኤዲቲንግ እና ለጌሚንግ ፐርፐዝ በምትጠቀሙበት ሰዓት ከአይፎን 11 ወይም ደግሞ ከA13 ፕሮሰሰር ሞር የፈጠነ ኳሊቲ ታገኛላችሁ ማለት ነው። እዚህ ጋር አሸናፊው አይፎን 12 ነው ማለት ነው። ሌላው ሶፍትዌር ላይ